ቅዱስ ገብርኤል ላይ አፍ መክፈት አይቻልም፣ አይቻልም። በእውነት አይቻልም። በእውነት ነው ብላችሁ በጭራሽ አይቻልም። እንደው ቸርነቱ የእግዚአብሔር ቸርነት ካልከለከለው በስተቀር በፍጹም እኔ ለቅዱስ ገብርኤል ጥብቅና አልቆም። ግን እግዚአብሔር ብቻ ነው የሚመሰገነው። በአንድ በኩል በባህሪው ምስጉን ነው፣ ብቻውን ነው የሚመሰገነው። የሱን ምስጋና ወስደን ለሌላ ሰው አንሰጥም። በፈጣሪነት የሚመሰገነው እሱ ብቻ ነው። በነፍስም በስጋም የሚመሰገነው እሱ ብቻ ነው። ምስጋና የባህሪው ነው፣ ይሄ ብቻ ነው። ግን ደግሞ እሱ የፈቀደላቸው የሚመሰገኑ አሉ። እንደው ሰዎቹ መጽሐፍ ቅዱስ ስለሚጠቅሱ መጽሐፍ ቅዱስ ብቻ ልጥቀስና ለሌላው ምስጋና እንደሚገባ ልናገር። የእግዚአብሔርን ምስጋና አይደለም እንደየክብሩ ማለት ነው፣ እንደየክብሩ ማለት ነው። ይሄ እግዚአብሔር ብቻ ነው የሚመሰገነው። ገብርኤል ለምን ይመሰገናል የሚል ሰው እኮ ይሄንን ስለረዳችሁኝ 50 ሳንቲ 60 ሳንቲ ስለሰጣችሁኝ አመሰግናለሁ ይላሉ። ለምን ያመሰግናችኋል? የለም እንደዚህ እንደየክብሩ መጽሐፍ ቅዱስ እንደዚህ ይላል። ሮሜ ምዕራፍ 13 ቁጥር 7 ላይ ለሁሉ የሚገባ